እንዴት ናችሁ? እኔ በጣም ደህና ነኝ። Welcome back to my YouTube channel. I know it's the start of YouTube channel. ግን አዲስ ለሆናችሁ ሰዎች ሰብስክራይብ አድርጉ። አዲስ ላልሆናችሁ ደግሞ thank you for waiting እስካሁን። I know በጣም ጠፍቻለሁኝ. It's my graduating year ታውቃላችሁ እና አሁን second semester ጀምረናል and it's not easy. I have been busy በጣም ግን ከዚህ በኋላ like I am trying to be active. I'm a girl trying እና yes ይሄንን ቪዲዮ ስትጀምሩ ሰብስክራይብ አድርጋችሁ ጀምሩ። ኮሜንት ተለያዩ እንድሰራላችሁ የምትፈልጓቸው ቪዲዮዎች ካሏችሁ ኮሜንት ማድረግ ትችላላችሁ። what you think and everything ኮሜንት ላይ አስቀምጡልኝ። so yeah ሰብስክራይብ አድርጋችሁ ጀምሩ። የዛሬ ቪዲዮአችን የሚሆነው ቲክቶክ ላይም ኢንስታግራም ላይም በጣም ብዙ ሰዎች የምትጠይቁኝ ጥያቄዎች አሉ like how I moved out ምናምን በጣም ብዙ ጥያቄዎች እና እነሱን ጥያቄዎች በዚህ ቪዲዮ ዛሬ ከቨር ለማድረግ እሞክራለሁ ማለት ነው። so to the video. So before we start, ቡጠማ I'm actually both. I mean ቡጠማም ሻጠማም ነኝ ግን ዛሬው ቪዲዮ ስፖንሰርድ በቡጠማ ቀጣይ በሻጠማ። The intro was bad መሰለኝ ብቻ yeah that's how we learn. Ooh la I love this. This one to being a successful YouTuber. Okay, so yeah. So ጥያቄዎቻችሁን እዚህ ነው ቡክ ጋር ጽፌዋለሁ because ያው በስልኬ ሪኮርድ እያደረኩኝ ነው ብቻዬን ነው ሪኮርድ የማደርገው of course. so እዚህ ጋር እያነበብን የተለያዩ ጥያቄዎችን እመልስላችኋለሁ። I have I think 5 ምናምን የሚሆኑ ጥያቄዎች ሰፋ አድርጌ ለመመለስ አላበዛውትም። so we're gonna do that, but first coffee. ትንሽ ይስካን ያ ከዛ በፊት ያው እናንተ አይሸታችሁም ግን የኔ ሞራል ለማምጣት ሽቶ ቀባል ያ No, that's what I'm talking about. She first question. I think it's about how did I move out? Yes, but I'm frequently የምጠየቀው ጥያቄ እንዴት move out ለማድረግ ወሰንሽ የሚል ጥያቄ ነው። so እኔ ግቢ አዲስ አበባ ዩኒቨርሲቲ ደረሰኝ። ከዛ ዶርም መኖር ጀመርኩኝ basically። ከዛ move out ለማድረግ ያሰብኩት እንዴት ነው I was working በዛ ሰዓት እና I was getting paid, so it was between save አድርጌ 1 አመት ዶርም ልቆይ ወይስ should I just move out እና try on different contents, also grow በተለያዩ ኮንተንቶች እና just you know start living ሁለት doubt ማነው debate ነው የነበረኝ። so what I basically did was choose the second one, so move out ለማድረግ ወሰንኩኝ። ከዛ ግን move out ሳደርግ በጣም ማለት ፋንሲ አይነት ቦታ መከራየት አልፈለኩኝም because I was so scared. አላሻችሁም በጣም I was so scared ምክንያቱም የመጀመሪያ ኤክስፒሪየንስ ነው ገና እየወጣሁ ነው። በቃ it was so scary. እግዚአብሔርን it was so scary. ምንም በቃ it was so scary. ከዛ ዲሳይድ አድርጌ ቤት መፈለግ አለ፣ ሎኬሽን ዋይዝ መምረጥ አለ። ከዛ can I really manage የሚል ጥያቄ ነበረኝ። በጣም ብዙ ዳውቶች ነበሩኝ ራሴ ላይም ቢሆን። ከዛ ግን ሎኬሽን ዋይዝ ስመርጥ
usually ስራ ልሰራ የምችልበት ሎኬሽን የት አካባቢ ነው? ሶ ምኖረው እዛ አካባቢ ለዛ አካባቢ ለስራ ቦታዎቼ ቅርብ የሆነ ቢሆን በጣም መርጣለሁ አልኩኝ። ሶ ሎኬሽን ዋይዝ እሱን መረጥኩኝ። ከዛ በኋላ አፎርድ ማድረግ የምችለው አይ ሚን ለምሳሌ በአንድ ወር ደሞዜ ምን ያክል የወር ቤት ኪራይ መክፈል እችላለሁ የሚለውን ጥያቄ ራሴን ጠየቅኩኝ። ሶ በአንድ ስራ ስሰራ ሙሉ በሙሉ ያው ገቢው ወደ ቤት ኪራይ ወጪ እንዲሆን አልፈለግኩኝም እና ሶ ያደረኩት ምንድነው ከማገኘው ገቢ በጣም አነስ ያለ እና እስከ በአንድ ደሞዝ 2 ወር መክፈል የምችልበት አይነት ቤት አድርጌ ተከራየሁ ማለት ነው። ሶ moving out decision I think ይሄ ነው። ሶ ሌሎች ጥያቄዎችም ስላሉ በአንድ ሁሉንም እንዳላጠቃልለው let me move on to the next question shall we? ከዛ በፊት ግን ቡናችንን እንቅዳ እና ማይኬን ከማወልቃት ሁለተኛ ማይክ አለኝ። ሶ በሱ እንትን ልበልላችሁ ላሰማችሁ። Hi, I think ሰማኝ። So yeah, ቡናችንን እንቅዳ። How was that? ሁለተኛ ጥያቄ what to consider when moving out የሚል ጥያቄ ነው። ይሄ ማለት መጀመሪያ ሙቭ አውት ለማድረግ ዲሳይድ ስናደርግ ማሰብ ያሉብን ወይም ግንዛቤ ውስጥ ማስገባት ያሉን ኮንሰፕቶች ምንድን ናቸው የሚል ጥያቄ ነው። this is so good ምክንያቱም ወጥቶ ከመጨናነቅ actually like ምን ያጋጥመኛል ምን ኤክስፔክት ላድርግ የሚለውን ነገር መጀመሪያ አስቦበት መውጣቱ በጣም አሪፍ ነው። ሶ ኮንሲደር ማድረግ ያሉብን ነገሮች አንደኛ እንዳልኩት ሎኬሽን፣ የምንገባበት ሰፈር ሎኬሽን፣ ከዛ ደግሞ ምን ማኔጅ ማድረግ እንችላለን። ለምሳሌ በጣም አፎርደብል የሆነ ቤት ከሆነ የምፈልገው ኦፍኮርስ ደረጃ ያለው ቤት ከፍ ያለ ደረጃ ያለው ቤት ሊሆን ይችላል የምከራየው። ከዛ የት አካባቢ ነው የምውለው፣ ባመሽስ ለታክሲ ለራይድ በጣም ኮንቪኒየንት ነው ወይ ሰፈሩ? ምክንያቱም እሱን አክሰፕተንስም ነው ላይክ አይ ካን ማኔጅም ከሆነ ኮንሲደር አድርጎ መውጣት ነው። ነገር ግን ምናመሽ ከሆነ ምናልባት ስራችሁ የሚያስመሻችሁ ከሆነ ወይ ጓደኞቻችሁ ጋር ሄንጋውት የምታረጉ ከሆነ ምናምን it would never be the same like ወደ ሰፈሮች ውስጥ በጣም ውስጥ ለውስጥ የሆነ ሰፈር ውስጥ ሆኖ ማምሸት እና አዘን ኢንዲፔንደንት ግርል እና አስፋልት ዳር ሆኖ በደንብ የተለያየ ነው ብዬ አስባለሁ። ሶ አንደኛ እነኚህ ነገሮች ኮንሲደር ማድረግ። ከዛ ሌላ ኮንሲደር ማድረግ ያለብን ነገር as I said rent wise how much can we afford እና ሙሉ በሙሉ ያለንን ወጪ ቤት ኪራይ ላይ መዋል ነው የምንፈልገው ወይስ do we actually want to save የሆነ ነገር መግዛት የምንፈልጋቸውን ነገሮች ደግሞ ሚኒማይዝ አድርገን መሆን መቻል አለበት። like if you're gonna rent you cannot like have የሆነ ሁሌም let me buy this let me buy that ምናምን አይነት ፐርሰናሊቲ አይኖረንም። ሶ እነሱ ነገሮች ኮንሲደር ማድረግ። ከዛ ሴቭ እያደረግኩኝ እኖርበታለሁ ብለን ከቤተሰብም ቤት ወጣን ከዶርምም ወጣን የምናስቀምጠውን ገቢ ኦፍኮርስ ቤት ስንከራይ እና ኢንዲፔንደንትሊ መኖር ስንጀምር በጣም ጥቃቅን የሆኑ ወጪዎችም አሉ፣ ትንሽ የሚመስሉ ግን ትንሽ ያልሆኑ። ሶ በእንደነዚህ አይነት ነገሮችን ኮንሱም ልንደረግ እንደምንችል ማሰብ። ከዛ ደግሞ like independently ራሴን ማኔጅ ማድረግ እችላለሁ ወይ የሚለውን ነገርም ኮንሲደር ማድረግ። like አንዳንድ ቦታዎች ላይ ስንገኝ ሪስፖንሲብል መሆን መቻል እንዳለብን። በቃ after you move out you are your own responsibility። በገንዘብ ብቻ አይደለም፣ በአስተሳሰብም በዲሲዥንም ገንዘብ ባወጣጥም everything you have to like
manage yourself እና እነሱ ነገሮች ኮንሲደር አድርጎ መውጣት ነው ብዬ ነው ማስበው። ከዛ ሶስተኛ ጥያቄ about rent location እንዴት መምረጥ እንዳለብን ምናምን እዚህ በፊት እንዳልኳቸው ማለት ነው። በቃ ምናመሽ ከሆነ ውስጥ ለውስጥ ያሉኑ ቦታዎች መምረጥ፣ ከስራ ሄንግ አውት ከምናረግባቸው ቦታዎች ምናምን ዋይዝ ቅርብ የሆነ ከታክሲ ከትራንስፖርቴሽን ማለት ነው ታክሲም ባስም ሊሆን ይችላል ራይድም ሊሆን ይችላል ከነሱ ቦታዎች አሪፍ ነው ብለን የምናስበው። ከዛ ሌላ ደግሞ ማሰብ ያለብን ነገር ይሄ ቤት ስንከራይ ውሃ ማይኖርበት ሰፈር፣ ውሃ የሚኖርበት ሰፈር፣ ከዛ ጧት ስንወጣ ክራውድድ የሚሆን ሰፈር፣ ክራውድድ ማይሆን ሰፈር ሊኖር ይችላል እና ጧት የምንወጣ ከሆነ I'm not saying like ሁሉም ሰፈር ክራውድድ ይኖረዋል፣ ግን ለስ ክራውድድ የሚሆንበት ሰዓት ይኖራል። አሁን እኔ የምኖርበት ሰፈር ጧት ላይ ክራውድድ አይደለም። ክራውድድ ያለበትን ስፖት አውቀዋለሁኝ፣ በቃ መብራት ያለበት ምናምን ነው እንጂ ከሆነ ቦታ እስከሆነ ቦታ እስከምወጣ ድረስ ክራውድድ አይደለም። እነሱን ነገሮችን ኮንሲደር ማድረግ ምናልባት የግል ስራ ከሆነ የምንሰራው like as a small business owner ወይ ተማሪም ከሆነ 3 ሰዓት 4 ሰዓት መውጣት የምንችልባቸው ሁኔታዎች ካሉ it doesn't matter like any location you choose። ግን ጠዋት ለሚወጣ ሰው location wise I think እነሱን ኮንሲደር ማድረግ አስፈላጊ ነው ብዬ አስባለሁ። ቡና ይለጠጣ፣ ቡና ይቀዘቀዘች። I also have cookies. እሺ እየፈጠንኩ አይደለም ብዬ አስባለሁኝ። if you guys have other questions እንዳልኳችሁ ኮሜንት ለማስቀመጥ ትችላላችሁ። okay these are the ones that I remember እና የጣፍኳቸው ናቸው ከዚህ በፊት ተደጋጋሚ የምጠየቃቸው ማለት ነው። so the next question አምስተኛ ማለት ነው what to buy first move out ስናደርግ። ይሄ ማለት like move out ስናደርግ ምንድነው መጀመሪያ መግዛት ያሉብን እቃዎች፣ ማሟላት ያሉብን እቃዎች። of course ሁሉም ነገር on time አይሟላም። so that's the question ማለት ነው አምስተኛ ጥያቄ። See outfit I swear I love. Okay so ይሄ ጥያቄ by the way move out ሲደረግ ባንዴ ፋንሲ ደረጃ ላይ አይደረስም። we have to know that እና we have to appreciate our own journey. okay ማንም ጋር ኮምፒቲሽን የለም። ኮምፒቲሽን ሊኖር የሚችለው ከራሳችን ጋር ነው። እኔ አሁን ላስት ይር የነበርኩበት ቦታ እና አሁን ያለሁበት ቦታ በጣም ሰፊ ነው ልዩነቱ እና እሱን ማወቅ የምችለው እኔና አካባቢ ላይ ያሉና እኔም ፎሎ የሚያደርጉ ፖስት ማደርጋቸውን ነገሮች ሬጉላርሊ የሚያዩ ሰዎች ናቸው። እቃ ስንገዛ ሁሌም አይሟላም። እኔ መጀመሪያ ረንት አድርጌ ስገባ ሶፋ ለ3 ወር አልነበረኝም። አልጋ ተመሳሳይ በቃ ከሶፋ በፊት ነው አልጋ የመጣው። ሶፋው 3 ወር ከምናምን ጊዜ ብዬ ቢይዘው አልጋው ከዛ በፊት ነው የመጣልኝ። ከዛ ቲቪ ምናምን በቃ ይሄ ቀስ ቀስ እያለ የሚሟላ ነገር ነው እንጂ no like don't pressure yourself። በገባችሁበት ወር ሙሉ የቤት እቃ ታሟላላችሁ ማለት አይደለም። ስለዚህ እኔ ፐርሰናሊ መጀመሪያ ቤታችሁ ውስጥ ሙቭ አውት ስታደርጉ መግዛት አለባችሁ ብዬ የማስባቸው ነገሮች አንደኛ የምትተኙበት ፍራሽ that's it like ፍራሽ አልጋ መሆን አይጠበቅበትም። ፍራሽ ክንዱ። ከዛ ግን ሁለተኛ መግዛት ያለባችሁ ማሟላት አለባችሁ የማስበው ነገር መቼም ሆዳችሁ ነው አይደል? ሙቭ አውት ያደረገ ሰው ውጪ ምግብ መብላት ምናምን is going to be another cost
ስለዛ I know it's going to be tiring ስራ ሰርቶ ቤት መጥቶ ቤቱ ባዶ ሆኖ ሞቲቬሽን ሳይኖር ምግብ ኩክ አድርጎ ለራስ መብላት I know it's going to be a challenge. I know that. ግን ቤት ውስጥ የኪችን እቃ ማሟላት yes እና ራሳችሁን as I said ቅድም ኮንሲደር ማድረግ ያለብን ነገሮች መካከል ዲሲፕሊን ሊኖር ይገባል። so we have to be disciplined. ገንዘብ አናጠፋም ምናምን አይደለም፣ እናጠፋለን። ሄንግ አውት ስናደርግ ጓደኞቻችን ጋር ያላሰብነው ያክል ሊወጣ ይችላል። ከዚህ ብር ነካው ልንል እንችላለን። ነገር ግን as much as possible we should stay disciplined እና ልክ የኪችን እቃ ስትገዙ 2 ብረት ድስት፣ ሳህን፣ ይሄ በቃ ማንኪያ፣ ማማሰያ፣ ከዛ የባልትና ደግሞ ቤተሰብ ካለ ቤተሰብ obviously ሊልክላችሁ ፍቃደኛ ነው። ካልሆነ ደግሞ ይበቃኛል ብላችሁ የምታስቡ guys so ስፔስ ብሎ ስልክ ያቋረጠኝ እና እያልኩት የነበረው ምንድነው ቤተሰብም ሊልክላችሁ ይችላል or else ደግሞ ይበቃኛል ብላችሁ የምታስቡትን ሽሮ፣ በርበሬ፣ ዘይት መሳሰሉት ጨው ኢሴንሻል የሆኑ ማለት ነው እነሱ ነገሮች መግዛት። ከዛ ላይክ በ2 ሳምንት አንዴ ቤተክርስቲያንም ከሄዳችሁ or ሰፈራችሁ አካባቢ የሚሸጡ ይሄ እንደ ጉሊት ይኖራሉ። እነሱ አይነት ቦታዎች መርጣችሁ አፎርደብል በሆነ ፕራይስ መግዛት። like overly expensive የሆኑ እንደ ሱፐርማርኬት ምናምን when you just want to buy expensive things once in a while እንደዛ አይነት ቦታ ሄዱ እንጂ buy somewhere like suitable for you. Yeah, I think that's that. ከዛ 5ኛ ጥያቄ የሚሆነው how to manage money ነው። so basically ቅድም እንዳልኩት ይሄን ሁሉ አውርቼ ነው የቆረጠው like how to manage money የሚለውን በደንብ አውርቼበት እሱ ተቆርጧልና ማስታወሳቸውን ኮንሰፕቶች እንዳዲስ ልንገራችሁ። so ገንዘብ ማኔጅ ለማድረግ እንዳልኳችሁ ቅድም ጓደኛ ጋር ምናምን once in a while ስትወጡ ምናምን ያላሰባችሁትን ያክል ብር ልትነኩ ትችላላችሁ ያስቀመጣችሁትን ምናምን so እንደዛ እንዳይሆን አንደኛ ሬንት የምታረጉት ቦታና እንትን የምትሰሩት ስራ እንዳልኳችሁ የምትሰሩት ስራ ይብለጥ፣ የምታገኙት ገቢ ይብለጥ። ከዛ በኋላ ልክ ቤት ኪራይ ከፍላችሁ ያክል ብር ይዛችሁ እንድትገኙ ማለት ነው። so basically managing money essential ነው። ምክንያቱም ገንዘብ ለእናንተ በጣም አስፈላጊ ነገራችሁ ነው። ማኔጅ ለማድረግ ኢንዲፔንደንት ለመሆን you have to buy many things እና ከነዛ ነገሮች ራሳችሁን ገድባችሁ you are renting a house so of course you have to manage the money እና ያ ሌላው how to manage money ነቃ ሬንታችሁና ብራችሁ ማመጣጠን የሆነ ገንዘብ እንዲኖራችሁ because ለቤት መግዛት የሚኖርባችሁ ነገሮች ይኖራሉ። ሳታስቡት የሚበላሽ ነገር ሊኖር ይችላል። እናንተ ሳታበላሹት ተበላሽቶ የቆየ ነገር ሊያጋጥማችሁ ይችላል። there are a lot of consequences so እንደዛ ማኔጅ ማድረግ። ከዛ ደግሞ ሰርክላችሁን as much as possible እንደናንተ አይነት ሲቹዌሽን ላይ ያለ ሰው ወይም ደግሞ it doesn't have to be በቤት ስራ ላይም እየጀመረ ያለ ሰው ወራስ ያውቀዋል። አመጣጡን የሚያውቀው ሰው አወጣጡ ላይ ይችልበታል። so ሰርክላችሁ ማደግ የሚፈልግ እንደናንተ ገና ኢንቪዥን የሚያደርግ ቪዥን ያለው ከአንድ ዓመት ላይ ያለበትን ማስተዋል የሚፈልግ ሰው እንውጣ እንብላ I'm not saying that's a bad thing እንውጣ እንብላ በጣም ቆንጆ ነገር ነው። ተርቦ መቀመጥ አያስፈልግም but ሁሌ ለማለት ነው ሁሌ recklessly እንደዛ ከሚያደርግ ሰርክል ራሳችሁን አውጡ because already የመረጣችሁት መንገድ አይፈቅድላችሁም እንደዛ ለመሆን so that's that። ከዛ ስንተኛ ነው I think 1 2 3 4 5 6ኛ ጥያቄ how to stop doubting myself ወይም ደግሞ ወደ ኋላ መቅረት ስሜት
እና የመረጥኩት መንገድ ልክ ነው ወይ ብሎ መቀበል ይመስለኛል ይሄ ጥያቄ ብዙ ሰው ያለበት ሰው። ራሳችሁን ዳውት ታደርጋላችሁ። በጣም ብዙ ታይም ራሳችሁን ዳውት ታደርጋላችሁ። ከዛ ረንት ዲው ሲያደርግ በቃ ዛሬ ከፍላችሁ ቀጣይ ወር የሚያሳስባችሁ አይነት ሰዎች መሆን ትጀምራላችሁ ምናምን በጣም ዳውት ያጋጥማችኋል። ግን the main point is ራሳችሁን ዳውት አደረጋችሁ ማለት it doesn't have to be ወደኋላ ቀረሁኝ ምናምን ሳይሆን እንዳልኳችሁ አንደኛ ወደኋላ የቀራችሁት ከነማን ነው? እሱን ጥያቄ ራሳችሁ መልሱት። because ከራሳችሁ ወደኋላ ልትቀሩ አትችሉ። right like ቤት እከራያለሁ፣ ኢንዲፔንደንት ሆናለሁ፣ ይህንን ነገር እወጣዋለሁ፣ ሪስክ ወስዳለሁ ብሎ የወጣ ሰው ከፓስት ሰልፉ ጋር ወደኋላ አልቀረም። ወደፊት ላለው እየቀረበ ነው እየሄደ ያለው እንጂ so that's what I said like እናንተ ጋር በስራም በምንም ትንሽዬ ነገር በትንሽ ነገር ማመን የሚችል ሰው ጋር በፍሬንድ ሆኖ ያልኩት that's why so ወደኋላ መቅረት ስሜት ከማን ጋር ነው የምታወዳድሩት የሚለውን ጥያቄ ይመልስላችኋል። so ራሳችሁን ከራሳችሁ ጋር ሀላስ so በዛ ልክ ከሆነ you are not behind እንደውም you're on the right path ምክንያቱም ያላችሁበትን ቦታ አንደርስታንድ አድርጋችሁ ወደፊታችሁን ለማስተካከል ዛሬ እየለፋችሁ ነው which makes you bold. Duh. You're doubting yourself? Because I used to. By the way, the whole journey is not easy. እኔም ራሴን በጣም ብዙ ጊዜ ዳውት አድርጌያለሁ አልዋሻችሁም። ግን it's all about taking the risk እና ራስን ማመን no. I think you can manage. በእውነት ከባድ ነው፣ ቀላል ሊሆን አይችልም because of course የመረጣችሁት መንገድ ቀላል አይደለም። you're not like easy way ወይም easily የሆነ ነገር እያደረጋችሁ አይደለም። you're fighting for your future which makes you bold እንዳልኩት እና it's not going to be easy. It's going to be a bold journey እና አንዳንዴ የሆነ ነገር ላይ ሪች ስታደርጉ ምንድነው የሚባል የሆነ አባባል ነበር በጣም ደስ የሚለኝ እኔ ላይክ ግቢ ያለው በደንብ ማየው የነበረ ሞቶ ነበረ እና it says enjoy becoming no enjoy being in the journey while becoming. You see, while you're becoming your future self, the one you want, you have to enjoy the journey too. So yeah, አንዳንዴ የሆነ ነገር አግኝተን አይቀልብንም it's because the journey is actually what matters. እና ያለፋችሁበት በቃ ያሳለፋችሁት ጠንክራችሁ ራሳችሁን አምናችሁ በየሃይማኖታችሁ like who you trust አምናችሁ ምናምን ጸሎት አድርጋችሁ በቃ ያስባችሁ ቦታ ላይ ስትደርሱ በጣም ደስታ አለው። ግን ስታስተውሉት it's about the journey like በኢዚ ዌይ አግኝታችሁት ቢሆን ያ ነገር ይበልጥ ይረክስባችሁ ነበር እና I think yeah so stop doubting yourself girl, you're doing just fine. ከዛ ያ መጨረሻ ጥያቄ ላድርገው ይሄንን ሰባተኛ ጥያቄ ማለት ነው የውጩንና የውስጡን ማለትም አውትሳይድ ሶሻላይዝ ማድረግ አለ፣ ስራ አለ፣ ትምህርትም አለ and then there's an inside ደግሞ ቤታችሁ ውስጥ ስራ አለ፣ ምግብ ማብሰል አለ፣ ቅድም እንዳልኩት ቤቱን ክሊን ማድረግ አለ። በቃ those things እንዴት ነው ማኔጅ የምናደርጋቸው and plus financially የምናወጣቸው ወጪዎች እንዴት ነው ማኔጅ የምናደርጋቸው and how to deal with that ነው ሰባተኛ ጥያቄ። ይሄ በጣም በቃ አሪፍ ጥያቄ ነው በእውነት like አንዳንዴ የሆነ የምንፈራው እንትን ማለት ነው የምንፈራው መንገድ ላይፍ ስታይላችን እየሆነ ይሄዳል in a sense አሁን እንዴት ነው ቅድም አሁን እንዴት ነው ገንዘብ ማኔጅ የምናደርገው ተባላ አሁን ደግሞ አውትሳይዱን እና ኢንሳይዱን ማኔጅ በማድረግ ውስጥ ዲሲፕሊን ነው የምንማረው like we're going to be disciplined because የውጭ ህይወታችንም እኛን ይፈልገናል፣ ቤት ውስጥ ያለ ህይወታችንም እኛን ይፈልገናል።
ስለዛ there's going to be a lot of stress, there's going to be a lot to deal with, ግን lifestyle መሆን ይጀምራል. At one point it would start being a lifestyle እና enjoy ማድረግ እንጀምራለን። ምክንያቱም there's a vision አይደለ? የሆነ የምናስበው vision አለን እንዳልኩት ቅድም መቼም የሆነ የመጀመሪያ ቤታችን ውስጥ ምናምን አንቆይም። ከሆነ ጊዜ በኋላ ያንን ቤት መቀየር እንፈልጋለን ምናምን፣ ቤት መግዛትም ልናስብ እንችላለን፣ መኪና መግዛትም ልናስብ እንችላለን፣ ሬንት ማድረግ ልንጀምር እንችላለን፣ ታክሲ የምንጠቀም ከሆነ ወደ ራይድ አፕግሬድ ማድረግ ልንፈልግ እንችላለን፣ ባስ የምንጠቀም ከሆነ ወደ ታክሲ አፕግሬድ ማድረግ ልንፈልግ እንችላለን። there's a lot ልንፈልግ የምንችለው ነገር። ሶ አውትሳይድ እና ኢንሳይድ ላይፋችንን ማኔጅ ማድረግ መቻል አለብን። ሶ ፋይናንሽሊ ቅድም እንዳልኩት ሰርክላችንን እና አስተሳሰባችንን እና ራሳችንን ከአንዳንድ ነገሮች መገደብ መቻል አለብን። ሌላ ነገር ደግሞ የራሳችን የለመድነው ላይፍ ስታይል እና የአውትሳይዱን እንዴት ማኔጅ ማድረግ አለብን። ደግሞ እንዳልኩት ላይፍ ስታይል እየሆነ ይሄዳል፣ ላይክ ሩቲን እየሆነ ይሄዳል። ዛሬ እወጣለሁ፣ ክላስ ገባለሁ፣ በዛው ስራ ገባለሁ፣ ከዛ ቤት እመጣለሁኝ፣ ኩክ አረጋለሁ፣ ራሴን እጠብቃለሁ፣ እበላለሁ፣ እተኛለሁ። በቃ ራስ ላይ መስራት ይሆናል። ሞር ስለ ሬንቱ፣ ስለ ቤት መከራየቱ፣ ስለ ኢንዲፔንደንሱ ብቻ ሳይሆን የራሳችንን ላይፍ ስታይል ማስተካከል ውስጥም እንገባበታለን እና ይሄኛው ጥያቄ አሁን ኤክስፕሌን ለማድረግ ራሱ ለኔ ትንሽ ታይት ሆነብኝ። ቢካዝ ኢትስ ጎና ቢ ላይፍ ስታይል ስላችሁ መኖር ስትጀምሩት እና የምትመርጧቸው መንገዶች ቀስ በቀስ የሚወስዷችሁ የህይወት መንገድ ይኖራል። ሶ ላይፍ ስታይል ይሆናል ማለት ይሄ ነው። ዲሲፕሊን ሆነ የምንመርጠው መንገድ ይኖረናል። ሶ ዊዝ ታይም ኢትስ ጎና ብሉም። በቃ የምትመርጧቸው ዲሲዥኖች፣ የምታደርጓቸው ነገሮች ቀስ በቀስ ነገሮች ደግሞ እየቀለሉ ሳይሆን እኛ እየጠነከረን ስለሆነ የምንሄደው። I think that's that. So ዛሬ እነኝህን 7 ጥያቄዎች ከቨር ለማድረግ ሞክሬያለሁ። ሆፕፉሊ በደንብ አስረድቻችኋለሁ and I was clear ብዬ አስባለሁ። ሌሎች ጥያቄዎችም ካሏችሁ እንዳልኳችሁ my Instagram DM ኢንስታግራም ስሜ ጸሂበት_ዮሐንስ ነው። the same goes ቲክቶክ ላይም ጸሂበት_ዮሐንስ። በሁለቱ ቲክቶክም ኢንስታግራም ላይም ቴክስት ማድረግ ትችላላችሁ እና የሆነ ኒሽ እያደረግኩኝ እንደዚህ እንድመልስላችሁ የምትፈልጓቸውን ጥያቄዎች እመልስላችኋለሁ ማለት ነው። ያ እና you're doing amazing። ይሄ it's not like motivational እንትን ለመሆንም አይደለም እና your journey is your own journey እና nobody's behind። ያለንበትን ተረድተን ለነጋችን እየለፋን ስለሆነ we are one step ahead እንደውም yeah hopefully I hoped እና accountable ለመሆን I think በሳምንት የሆነ ቀን የሆነ ቪዲዮ like vlogም ስላሰብኩኝ vlogም ከዛ ደግሞ እንደነዚህ አይነት ቻቶችንም አንድ ላይ ያደረኩኝ በሳምንት የሆነ ቀን እንመርጥና ፖስት እናደርጋለን ማለት ነው። ሰው እናንተም በሳምንት ምን ቀን ፖስት እንዳደርግላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። ወዳችኋለሁ። በጣም አመሰግናለሁ። if you stayed እስከ መጨረሻው thank you so much እና so that I can know ኮሜንት ላይ ዳን እያላችሁ ኮሜንት አድርጉልኝ። ላይክ ሙሉ ቪዲዮን ያየውን ሰው እንዳውቀው ማለት ነው። so yeah that's that። ወዳችኋለሁ። until next time, until next episode, subscribe ማድረግ እንዳትረሱ፣ ያሏችሁን ኮሜንቶች ኮሜንት ማድረግ እንዳትረሱ and also ይሄንን ቪዲዮ ላይክ ማድረግም እንዳትረሱ። ወዳችኋለሁ። it was ጸሂበት። bye